የኢሚግሬሽን ጉዳያችሁን በአጽንኦት ለምን ወይም ደግሞ በሲሪየስ ሆናችሁ መከታተል እንዳለባችሁ የሚያስፈልጉ ኢንፎርሜሽኖችን ለመናገር ነው ዛሬ የመጣሁት። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ብዙዎቻችን አሜሪካን ሀገር ከመጣን በኋላ one way or another በእንደዚህ አይነት ፕሮሰስ ውስጥ ያለፍንን አብዛኛዎቻችን ማለት ነው እና እንደ ድሮ ቢሆን ብዙም ችግር አይኖርም። የሚሞሉ ፎርሞች አሉ። ግሪን ካርዱንም ቶሎ እናገኛለን። ሲዝን ለመሆንም አፕሊኬሽን ከተሞላ በኋላ ፈተናውም ከባድ አይደለም። ያለምንም ብዙ ቻሌንጅ ሁኔታዎች በቀላሉ ይሳኩ ነበር። ካሁን በኋላ ግን ነገሮች እጅግ በጣም ሲሪየስ ሆነዋል። ስለዚህ ሁላችሁም ናችሁ ይሄን ነገር በአጽንኦት መመልከት ያለባችሁ። የኢሚግሬሽን ጉዳያችሁ የትኛውም አይነት ጉዳይ ሆነ ማለት ነው። ግሪን ካርድ አፕላይ ማድረጋችሁ፣ ስለ ሲቲዝነትንም አፕላይ አደረጋችሁ፣ ጥገኝነትም አፕላይ አደረጋችሁ፣ ወይም ደግሞ ቤተሰቦቻችሁን ለማስመጣት፣ የትዳር ጓደኞቻችሁን ለማስመጣት፣ ገርል ፍሬንዶቻችሁን ቦይ ፍሬንዶቻችሁን ለማስመጣት ወይም ልጆቻችሁን ወንድም እህቶቻችሁን ለማስመጣት በምትፈልጉበት ጊዜ ሲሪየስሊ ነው ኮንሲደር ማድረግ ያለባችሁ። እነዚህ ነገሮች ኬዝስ ናቸው። የምታረጉት ነገር ነገ እንደ ድሮ ቢሆን ይታይና አልፈቀድልህም ኖ the worst case no የምትባሉ። አሁን ግን ኖ ብቻ አይደለም። አንዳንድ ጊዜ ከኖ ቀጥሎ እንደውም ራሳችሁን ወደ ፍርድ ቤት ሊወስዷችሁ ይችላሉ። ወደ ሪሙቫል ፕሮሲዲንግ ወደ ዲፖርቴሽን ፕሮሲዲንግ ማለት ነው። ከዚህ በፊትም የገጠመን ነው። አንዳንድ ሰዎች ራሳቸው ፎርሙን ሞልተው ሲዝን ለመሆን ፈተናውን ተፈትነው ገብተዋል። ኢንተርቪው ላይ ብዙ የሚጠየቁት ጥያቄ አለ። ከዚህ በፊት ልጅ አለኝ ብለህ ነበረ፣ አሁን ግን ልጅ የለኝም ብለሃል። ወይም ደግሞ በፊት ልጅ የለኝም ብለሃል፣ አሁን ደግሞ ልጅ አለኝ ትላለህ። በፊት አግብተሃል፣ ሳትፈታ ነው ከሊትን ያገባው፣ ኤምባሲ እንደዚህ ብለህ ተናግረሃል። ከዚህ በፊት ወንድምና እህቶች ብለህ ያስመዘገብካቸው እነዚህ ናቸው። ዛሬ ግን ሌላ ነገር ነው የምትሰጠን። ዴት ኦፍ በርዙ እዚህ የተሳሳተ ነው። በጣም ብዙ ነገር አለ። ስለዚህ ያ ሰው ሲቲዝን መሆን እፈልጋለሁ ብሎ ኢንተርቪው ገብቶ ራሱ ሚስ ሪፕሬዘንት አድርጋል ወይም ደግሞ ፍሮድ ፈጽመሃል በሚል ወደ ፍርድ ቤት የተመሩ ሰዎች አሉ። የራሳቸውን ኬዝ ራሱ ማለት ነው። ስለዚህ ሲሪየስሊ ነው ማየት ያለባችሁ። ላስፈራራችሁ ፈልጌ አይደለም፣ ደግሞ ብትፈሩም መጥፎ አይደለም። ምክንያቱም አትሊስት ለመጠንቀቅ ይረዳችኋል በሚል ነው። ሌላው ለማስገንዘብ የምፈልገው ነገር ይሄ የኤአይ ቻትጂፒቲ ላይ አንዳንድ ሰው ጥሩ አድርጎ ይጽፋል። የምትሰጡትን ነው ቻትጂፒቲ የሚሰጣችሁ። በአማራ ቋንቋ ሊጽፍላችሁ ይችላል። ግን የህግ ነገር ብዙ ጊዜ ሂውመን ኤሌመንት አለው። ሂውመን ኤሌመንት ማለት ምንድነው? ብዙ ጊዜ 1 ሲደመር 1 2 ነው የምንለው ነገር የለም። 1 ሲደመር 1ን 5 ልናረገው እንችላለን። አንዳንድ ጊዜ ኦፊሰሮቹን እንዴት ነው የምናሳምነው? ወይም ደግሞ ፍርድ ቤት በምንቀርብበት ጊዜ የትኛው ማስረጃ ነው ኢምፖርታንት፣ የትኛው ነው ሚዛን የሚደፋልን፣ የትኛው ነው የማያስፈልግ ኢንፎርሜሽን፣ ይሄን ነገር መናገር አለብኝ ወይ ደግሞ ማቴሪያል ኢንፎርሜሽን ነው ወይ ዲስክሎዝ አደረክ ተብዬ ወይም ደግሞ ዲስክሎዝ አላደረክም፣ ይሄንን ኢንፎርሜሽን አልተናገርክም ተብዬ ችግር ውስጥ የሚገባ ሰው አለ። እነዚህን ነገሮች ከባለሙያ ጋር ለመመካከር ሞክሩ። ቀላል ይመስላሉ። አንዳንድ ሰው የጓደኛው በቀላሉ ሳካ ሁሉን ነገር እንደ ጓደኛው አይነት ነገር አድርጎ ይወስዳል። ወይም ደግሞ ሩሜቱ ወይም ደግሞ ቤተሰብ ዘመድ እዛ ጋር የሆነ ነገር ለኔም ይሰራል ብሎ ነው አፕላይ የሚያደርገው። አስናገድ ያ እጅግ በጣም የሚጎዳችሁ ኢንፎርሜሽን ነው። ፕሊዝ ተጠንቀቁ። ቴክኖሎጂው በአንዳንድ ነገር ሊረዳችሁ ይችላል። ግን አብዛኛውን ጊዜ የህግ ነገር እንደነገርኳችሁ ነው። ስትራቴጃይዝ ማድረግ ያስፈልጋል። ኢንፎርሜሽኑን ከመጀመሪያ ጀምሮ ሊያስጠይቁ የሚችሉን ኢንፎርሜሽኖች ባለሙያው ነው ሊነግራችሁ የሚችለው። አመጣጣችሁ፣ እዚህ ሀገር አቆያየታችሁ፣ ምን አይነት ቤኔፊት ነው የምትፈልጉት፣ ምን አይነት ጥያቄ ሊያስነሳባችሁ ይችላል፣ ለነዛ ጥያቄዎች ምን አይነት መልስ ነው የምትመልሱት፣ ይሄንን ባለሙያ ነው ሞር ሊረዳችሁ የሚችለው። እንዴት አድርጌ በጣም ኢምፖርታንት መሆኑን መናገር እንዳለብኝ አላቅም ከዚህ በላይ ግን you have to be very serious። ምክንያቱም ቤኔፊት በምትጠይቁ ጊዜ ቤኔፊቱን አለማግኘት ብቻ ሳይሆን አሁን ግን ያላችሁንም ነገር ልታጡ ትችላላችሁ ነው አካሄዱ። አሁን ዲኤችኤስ ወይም ዩኤስሲአይኤስ አካሄዱ ወደዛ ስለሚመስል ማለት ነው። የሚጠቅም መረጃ ነው። መረጃ ሁሉ ጊዜ ለስኬት ቁልፍ ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ።